ወንድ ልጅ የመጨረሻው የብስለት ደረጃ ላይ ሲደርስ እነዚህ 7 ዋና ዋና ምልክቶች ሳይቀናነሱ በሙሉ ይታዩበታል። 7ኛ ታንክ ቢደቀንበት ሰማይ ምድር ቢገላበጥ ሊቀይረው የማይችለው አንድ የታለመና በእውነት የሚያውቀው ግብ ይኖረዋል። 6ኛ ግቡ ላይ ለመድረስ የማያስፈልጉ እንቅፋት የሚሆኑ ግለሰቦችን፣ ልማዶችን፣ አጉል አስተሳሰቦችን ያለምንም ርህራሄ ከህይወቱ ለአንዴና ለመጨረሻ ጊዜ ቆርጦ ያስወጣል። 5ኛ አስደንጋጭ ወደሆነ ስኬት የሚያንደረድረው የሚያስፈነጥረው ውስጣዊ የእድገት መሻት በውስጡ ይቀጣጠላል፣ ይንገበገባል፣ ጠዋት ማታ እረፍት ይነሳዋል። 4ኛ እያንዳንዷን ቀን፣ እያንዳንዷን ሰዓት፣ እያንዳንዷን ደቂቃ ሀሳቡንም ጉልበቱንም ሁለንተናውንም ወደ መዳረሻው በሚወስደው መንገድ ላይ ብቻና ብቻ ያውላል። 3ኛ እያንዳንዱን ውድቀት፣ እያንዳንዱን ድክመት፣ እያንዳንዱን ህመም፣ እያንዳንዱን ስቃይ በዝምታ ውስጥ አፍኖ እንደ ነዳጅ ይጠቀመዋል። 2ኛ የማንንም እርዳታ፣ የማንንም ድጋፍ፣ የማንንም ጭብጨባና ሆይሆይታ፣ የማንንም ማረጋገጫ ሳይፈልግ በስራና በስራ ብቻ የሚያምን ሰው ይሆናል። 1ኛና የመጨረሻው ወንድ ልጅ የመጨረሻው የብስለት ደረጃ ላይ ሲደርስ ማንም ሊነቀንቀው በማይችል መልኩ ለአንዴና ለመጨረሻ ጊዜ በፈጣሪው እምነት ላይ በጽኑ ይተከላል። እዚህኛው ደረጃ ላይ የደረሳችሁ ወንዶች ካላችሁ የቀናት ጉዳይ እንጂ ሰማይ ጠቀስ ስኬት ላይ መድረሳችሁ ፀሐይ በምስራቅ የመውጣቷን ያህል እውነት ነው። የእናንተን ሀሳብ ኮመንት ላይ አሳውቁኝ። ፎሎ፣ ኮፒ፣ ሊንክ፣ ሼር እንዳይረሳ። ይመቻችሁ።